እንደምን ሰነበታችሁ? እግዚአብሔር አምላካችንን ስለዚህ ጊዜ እጅግ አድርገን እናመሰግናለን። እግዚአብሔር አምላካችንን በፊቱ አምልከነዋል። ያዘጋጀልንን ወይም ደግሞ የፈቀደልንን ቃል ደግሞ እስኪ ተነስተን ቆመን እናነብና እዛ እግዚአብሔር በጊዜ ቃል ትርጓሜ ላይ ያስቀመጠውን ሀሳብ አካፍላችኋለሁ። እግዚአብሔር መልካም አምላክ ነው። አሜን። ደግሞ የእግዚአብሔር ሕዝብ ምንጊዜም ቢሆን እነግራችኋለሁ እግዚአብሔር ቃል የተዘጋጀ ልብ ይኖራል። ይሄንን ቃል ሺህ ጊዜ አንብባችሁት ሊሆን ይችላል። ነገር ግን የእግዚአብሔር ቃል ሁሉ ጊዜ ምንድነው? አዲስ ነው። በዘመናት ውስጥ አርጅቶ የማውቅ ለዘላለም የሚኖር ሁሌ አዲስ ነው። አሁንም የማነብላችሁ ቃል ሺህ ጊዜ አንብባችሁታል። ዛሬ ደግሞ አዲስ ነገር ነው። አሜን። ስለዚህ እግዚአብሔርን ቃል በጥማት በተከፈተ ልብ አሜን። ያን ጊዜ ቃሉ በሕይወታችን ውስጥ ይሰራል። አሜን። ቃሉ እንዲሰራ የተዘጋጀ ልብ ያስፈልጋል። የልብ መዘጋጀት ከማን ነው? ተዘጋጅተናል። እግዚአብሔር የተመሰገነ ይሁን። ጌታም ደግሞ ያደርገዋል። መጽሐፍ ቅዱስ የያዛችሁ የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 5ን ታወጣላችሁ። አዲስ ኪዳን ገጽ 137 ገጽ 137 አዲስ ኪዳን የምፈልጋቸው ጥቂቱ ከአንድ አምስት ያለው ነው፣ ግን እኔ 11 ያለውን የተያዘ ሀሳብ ስለሆነ አነብላችኋለሁ። ምዕራፍ 5 ላይ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እንዲህ ይላል፣ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባት አግኝተናል። በእግዚአብሔር ክብርም ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁኑ ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። አሜን። ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ላይ ቀደም ባሉት ምዕራፎች ላይ ሰዎች ሁሉ በእግዚአብሔር ፊት አስከፊ ወንጀለኞች ወይም ኃጢአተኞች እንደሆኑ ይናገራል። ይህንንም ከብሉይ ኪዳን መጽሐፍት እያጣቀሰ እያረጋገጠ ሰው ሁሉ ከኃጢአት በታች እንደሆነ በተለይ በሮሜ 3 ላይ አጥብቆ እንደሚናገረው የእግዚአብሔር ክብር የጎደለው ፍጥረት እንደሆነ፣ አንደበቱ የረከሰበት፣ ምላሱ ሁሉ በሞት ውስጥ ያለ አስከፊ ፍጡር እንደሆነ ስለ ሰው ልጅ ይናገራል። ሰው እጅግ ኃጢአተኛ ፍጡር እንደሆነ ይናገራል። በእግዚአብሔር ፊት የሰው ጽድቅ አንዳች እንደሌለ፣ ምንም የሚያስመካው ነገር እንደሌለ፣ እረኛው ሞት እንደሆነ፣ ሰው ሁሉ ወንጀለኛ ኃጢአተኛ እንደሆነ ይናገራል። እንዲሁም በዚህ ብቻ አላበቃም። ጳውሎስ በእግዚአብሔር ፊት ጻድቅ ሆኖ መቆጠር የሚቻልበትን መንገድ ያስረዳል። በምዕራፍ 4 ላይ በእግዚአብሔር ፊት ጻድቅ ሆኖ መቆጠር የሚቻልበትን መንገድ በተለይ አባታችንን አብርሃምን ጠቅሶ በአብርሃም ሕይወት ያስረዳል። ሰው ኃጢአተኛ በደለኛ ቢሆንም እግዚአብሔር ግን ለጽድቅ ለደህንነት ያዘጋጀው መንገድ እንዳለ፣ ይህ ትንቢታዊ እንደነበረ ከክርስቶስ ልደት በፊትም እግዚአብሔር ያንን ጥላ አድርጎ በምሳሌ እንዴት እንዳመጣው ይናገራል። ያም የአብርሃም ሕይወት ምሳሌ እንደሆነ በምዕራፍ 4 ላይ ይናገራል። ይህም ጽድቅ ወይም የደህንነት መንገድ በጸጋውና በእምነት ብቻ የሚገኝ እንደሆነ ካብራራ በኋላ ጳውሎስ
ቀደም ብዬ ያነበብኩላችሁን ወደ ምዕራፍ 5 ይመጣና ከቁጥር 1 እስከ 11 ድረስ ባለው ውስጥ አማኝ በእግዚአብሔር ፊት ጻድቅ ሆኖ መቆጠሩ ያስገኘለትን በረከቶች ይዘረዝራል። የኃጢአት ደሞዝ ምንድነው ይላል መጽሐፍ ቅዱስ? ሞት። እሱ ሞት ነበር። ነገር ግን አሁን በእምነትና በጸጋ መጽደቅ ከተቻለ ደግሞ የጽድቅ ፍሬዎች ምን እንደሆኑ ይዘረዝራል። በእግዚአብሔር ፊት አማኝ ጻድቅ ሆኖ ከተቆጠረ ሊገኝ የሚችል በረከትም እንዳለ ይናገራል። አሜን። ጽድቃችን በስምና በቃል ብቻ ሳይሆን እግዚአብሔር ከጽድቅ ከደህንነት በኋላ ያዘጋጀው በረከት እንዳለ ይናገራል። ይህ በረከት ደግሞ በሰማይ የሚጠብቀን ብቻ ሳይሆን በምድርም በዚህ ባለንበት ዓለም የምንለማመደው በረከት ነው። አሜን። አዎ፣ እንዲያው ሰማይ ላይ ብቻ የሚጠብቀን ሳይሆን በዚህም ምድር በክርስቶስ ኢየሱስ በተገለጠው ጸጋ የምንለማመደው በረከት እንደሆነ እናያለን። ዛሬ ግን እኔ የማተኩረው ባጭሩ ከቁጥር 1 እስከ 5 ባለው ክፍል ውስጥ ብቻ። ሰፊ ነው ሐሳቡ፣ በዚህ በአንድ ፕሮግራም ሊዘለቅ የሚችል ስላልሆነ ከቁጥር 1 እስከ 5 ባለው ላይ ብቻ አተኩራለሁ። ቁጥር 1 ላይ ጳውሎስ ምን ይላል? ሰላምን እንያዝ ይላል። ምንን እንያዝ? ሰላምን እንያዝ ይላል። ለዳነ ሰው በእርግጥ የመጀመሪያው ትልቁ በረከት ከእግዚአብሔር ጋር ሰላም። አሜን። ከእግዚአብሔር ጋር ምን? ከእግዚአብሔር ጋር ምን? ከሰይጣን ጋር ብትጣሉ እግዚአብሔር መከታ ይሆናል። አሜን። አዎ፣ እግዚአብሔር መሸሸጊያ ነው፣ ጥላ ነው ለሕዝቡ። ከሰውም ብትጣሉ ወደ እግዚአብሔር ይሸሻል። አሜን። ከእግዚአብሔር ጋር ግን ከተጣልቶ ሰላም የለም። እሱ በየትም ቦታ አለ። ዳዊት አንዴ መሸሻ ፈልጎ ነበር አይደል? ወደ ሰማይ ቢሄድ አንተ ቤት አለ፣ ወደ ሲኦልም ቦርድ የትም ስፍራ አለ። እግዚአብሔር የትም የአምላካችን የእግዚአብሔር እጁ እጅግ ረጅም ነው። ስለዚህ ከየትም ያመጣል። አሜን። ስለዚህ ከእግዚአብሔር ጋር ሰላምን እንያዝ ይላል። ስለዚህ ለአማኝ ከሰላም የሚበልጥ ነገር የለም። እግዚአብሔርም በልጁ በክርስቶስ ኢየሱስ ወደ እርሱ ለተጠጋ የመጀመሪያው ስጦታ ሰላም። አሜን። ለዚህ ነው ኢየሱስ ክርስቶስ ደቀ መዛሙርቱንም ወደ ሌሎች ከተማ ሲልክ ያለው ምንድነው? ሰላም ይሆንላችሁ። አሜን። ሰላም ይሆንላችሁ። የእግዚአብሔር ሰላም አስደናቂ ሰላም ነው። ይህንን ማወቅ ከፈለጋችሁ በክርስቶስ ኢየሱስ ላልሆነ ከእግዚአብሔር ጋር ላልታረቀ ሰላም የለም። እንዲያውም በኢሳይያስ 48:22 ላይ ምን ይላል? ለክፉዎች ሰላም የላቸውም ይላል እግዚአብሔር ጋር ያረጋግጣል። ያልዳነ ሰው ከእግዚአብሔር ጋር ጦርነት ላይ ውጊያ ላይ እግዚአብሔርን ደግሞ ተዋግቶ ማሸነፍ አይቻልም። ስለዚህ ያለው መንገድ ከእግዚአብሔር ጋር ሰላምን ማድረግ ብቻ ነው። አሜን። ዛሬ በዚህ ጉባኤ ውስጥ በክርስቶስ ኢየሱስ ወስናችሁ ወደ እግዚአብሔር ያልተጠጋችሁ ሰዎች ካላችሁ እናንተ ሰዎች እነግራችኋለሁ፣ ያላችሁት ከእግዚአብሔር ጋር ጦርነት ላይ ነው። እንኳን ከእግዚአብሔር ጋር ከሁለት ከሶስት ሰው ጋር እንኳን ተጣልቶ መዝለቅ ያስቸግራል። ፊት ለፊት መጋጠም አይቻልም። ነገር ግን ከእግዚአብሔር ጋር ከሕያው አምላክ ጋር ተዋግቶ ማሸነፍ። ሐና ምን አለች? ከእግዚአብሔር ጋር የሚጣሉ ምን ይሆናሉ አለች? ይደቃሉ። መድቀቅ ነው እድላችሁ። እግዚአብሔር ከዚህ ያድናችሁ። ስለዚህ ወደ ኢየሱስ ክርስቶስ ሽሹ። መታረቂያው አለ። እግዚአብሔር ያዘጋጀው መስዋዕት አለ። አንድ ጊዜ የፈጸመው ነገር አለ። በልጁ በክርስቶስ ኢየሱስ ወደ እርሱ መጠጋት ይቻላል። አሜን። ስለዚህ ይህንን ሰላም ይዘናል ይላል ሐዋርያው ጳውሎስ። እግዚአብሔር የተመሰገነ ይሁን። ለእኛም ክርስቶስ ኢየሱስ በመስቀል ላይ ካስገኘልን ታላቅ ድል አንዱና ትልቁ ከእግዚአብሔር ጋር ሰላም ነው ማለት ነው። እሱ ኢየሱስ የጠቡን ግድግዳ አፈረሰው። ቃሉ እንደሚለው በኤፌሶን ላይ እርሱ ራሱ ምናችን ነው? ሰላማችን ነው። አሜን። ኢየሱስ ሰላምህ ነው። ኢየሱስ ሰላምሽ ነው። ሰላማችሁ። አሜን። ኢየሱስ ሰላምህ ነው። ሰላምህ ነው። አዎ፣ ኢየሱስ የሰላም አምላክ ነው። አሜን። ሰላም ደግሞ ነግራችኋለሁ። ሰላም ከሌለ ምንም ማድረግ ሀገሮች እንኳን ሰላም ከሌለ አድጉም ነው ይባላል። ግለሰብ ደግሞ ሰላም ከሌለ እንቅልፍ የለም። አሜን። እውነት። ስለዚህ ከእግዚአብሔር ጋር ሰላም ማለት
ከምንም ነገር የሚበልጥ አሜን። ምንም ነገር አይኖራችሁ ወገኖቼ በክርስቶስ ኢየሱስ ላላችሁ ሰዎች ይሄ ጎደለኝ ያ ጎደለኝ ለምትሉ ሰዎች ዛሬ በእውነት በእግዚአብሔር መንፈስ ሆኜ እነግራችኋለሁ ከእግዚአብሔር ጋር ያላችሁ ሰላም ይበቃችኋል። አሜን። እርሱ ካለ ሁሉም አለ። ስለዚህ ከእርሱ ጋር ያላችሁ ሰላማችሁ ታደርጉ ማለት ነው። እግዚአብሔር የተመሰገነ እርሱ ሰላማችን እኛ ጌታ ኢየሱስ ያስገኘልን ትልቁ ነገር ይሄ ነው። በመስቀል ላይ የዋለው ተፈጸመ ያለው የጠቡ ግርግዳ ፈረሰ፣ ተሰነጠቀ መጋረጃው፣ የጠቡንም ግርግዳ ፈረሰ። ስለዚህ ከእግዚአብሔር ጋር ሰላም አለን፣ ልጅነት አለን። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ይህ ሰላም ደግሞ ጸጋውን በእምነት አስገኝቶልናልና አሁን በእግዚአብሔር ክብር ተስፋ እንመካለን ይላል ጳውሎስ። ሰላሙን ከእግዚአብሔር ጋር ስናገኝ ጸጋው በእምነት ተገኝቶ አሜን። እግዚአብሔር ጸጋ በክርስቶስ ኢየሱስ በእምነት ተገኝቶልናልና አሁን በእግዚአብሔር ተስፋ ምን እንላለን? እንመካለን። ለምን? ተስፋው የማን ነው? የኛ ነው። የኛ ስለሆነ እንመካለን። ሰው መቼም በተፈጥሮ የሚመካበት ነገር ይወዳል አይደል? ይወዳል። እንደው መብለጫውን እንደምንም እኮ ነው የሚፈልገው አይደል? እንደው በዚህ በኩል ሳልሻል አልቀርም ይላል። እንደው በምንም አይነት መንገድ እንደው መሸነፍን አይወድም። ሰው ተስፋ ከቆረጠ በህይወት የለም ማለት ነው። አሁን ግን እግዚአብሔር ቃል አንድ መመኪያ ይሰጣል። ለኔ ለእናንተ ለምድር ድሆች ባለጸጋዎች ለተለያዩ ነገዶች አንድ የጋራ የሆነ ተስፋ ይሰጣናል። ይህ ተስፋ የእግዚአብሔር የሆነው ሁሉ የኛ ነው። ስለዚህ በዚህ ተስፋ ምን እንላለን? እንመካለን። አሜን። የሚያስመካ ነገር አለ። እሺ የሚያስመካ ነገር አለ። ምንም አይኖር በምድር ላይ ርስት አይኖር፣ በሰማይ ግን የከበረ ርስት አለ። በሰማይ ላይ የከበረ ነገር አለ። አሜን። ስለዚህ ያ ተስፋ ምን ያደርገናል? ያስመካናል። ያስመካናል። አሜን። የሚታየው ደግሞ የጊዜው፣ የማይታየው ግን የዘላለም። ስለዚህ ጳውሎስ ምን ይላል? ይሄ ሰላም ስላለን ይላል በእግዚአብሔር ዘንድ ባለው ተስፋ እንመካለን ይላል። ተስፋ አለን። እግዚአብሔር የተመሰገነ ይሁን። ጳውሎስ በዚህ አላበቃ። ይህም ብቻ አይደለም እያለ ይቀጥላል። በነገራችን ላይ በዚህ ምዕራፍ 5 ላይ አንዴ ብቻ አይደለም ደጋግሞ ይህም ብቻ አይደለም እያለ ይጨምርበታል። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን በረከት በጎነት ይህም ብቻ አይደለም ይላል። የሚጨመር ነገር አለ ማለት ነው። ስለዚህ ከቁጥር 3 እስከ 5 ላይ ምን ይላል መሰላችሁ? ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍረን ይላል። እዚህ ላይ ትንሽ የሚያሳይ ነገር አለ። ግን ጳውሎስ ወንድማችን ምን ይላል? በረከት እያለ ያመጣልን። አሜን። እግዚአብሔር በረከት ያለው ነገር ደግሞ በረከት። አሜን። አዎ እግዚአብሔር መልካም ነው ያለው ነገር መልካም ነው። አሜን። ስለዚህ እግዚአብሔር በዚህ ክፍል ውስጥ አሁንም ለሕዝቡ ያ የምንመካበት ብሎ የተናገረን የታጨቀ ተስፋ ሊከፍተው። ስለዚህ ጳውሎስ ሲጀምረው በቁጥር 3 ላይ ምን አለ መሰላችሁ? ይህም ብቻ አይደለም ነገር ግን መከራ ምንን ያደርጋል? ትዕግስት እያለ ይቀጥላል። በነገራችን ላይ 3 ቃላቶችን በዚህ ክፍል ውስጥ የተጠቀሱትን ስንረዳቸው የክፍሉ ሐሳብ በተለይ ጥሩ አድርጎ ይገባናል። በተለይ እነዚህ ይሄኛው የቀዳማዊ ኃይለ ሥላሴ ትርጉም የሚባለው ትንሽ ነገሮችን ሰወር ያደርገዋል። አዲሱ መደበኛ ትርጉም ገለጥ ያደርገዋል። እና ምን ይላል መሰላችሁ? ቀደም ብሎ ጳውሎስ መከራ ይላል። ስለ መከራ እንደውም ታች ዝቅ ብሎ በመከራችን ምን እንላለን ይላል አይደለም? ምን እንላለን? እንመካለን አይደለ? መከራ ያስመካል እንዳትኛ ይላል። ግን እግዚአብሔር ቃል ይሄ መከራ ማለት አንዳንድ ኮሜንታሪዎች እንደሚናገሩት በጊዜው በዛን ጊዜ በነበረ በግሪክ ቃል ማበጠር ወይም ማጥራት ማለት ነው። ለምሳሌ በእርሻ ከተመለከትን ስንዴውንና ገለባውን እንክርዳዱንም ለመለየት ምን ይደረጋል? ይበጠራል። ምርቱን ከግርዱ ለመለየት ማበጠር ማለት ነው። ስለዚህ ጳውሎስ አሁን ይህንን ቃል የተጠቀመው ለምንድን ነው? እግዚአብሔር በአማኝ ሕይወት መከራ የሚለውን ነገር የሚያመጣው
በህይወታችሁ ውስጥ መጥራት ወይም ደግሞ ንጹህ እንድንሆን ለማድረግ ነው ማለት ነው። ለእርሱ እንድንመች። ምክንያቱም ከዓለም ስንመጣ ብዙ ገለባ አለበት፣ ብዙ እንክርዳድ አለ ከኛ ጋር የተጣበቀ ከአዳም በመወለዳችን በደማችን ውስጥ እየመጣ በመኖር የመጣ ዘመናችንን ሙሉ ሰይጣን ሲዋሽልን ስለኖረ አይምሮአችን የቆሸሸብን ሰዎች ነን። ሰው ከእውነት ይልቅ ውሸትን ሲሰማ ይኖር ፍጡር ነው። በሚዲያ ስንሰማ፣ ከወላጆቻችን ስንሰማ፣ እንደው አብረውን በትምህርት ቤት ስንሰማ ያደግነው ነገር ሁሉ አብዛኛው ነገር ከእግዚአብሔር ቃል አንፃር ዛሬ ስናየው ውሸት ነው። ስለዚህ እግዚአብሔር ያንን ነገር ከህይወታችን ውስጥ ሊያጠራና እርሱ ያዘጋጀው አንድ ሞዴል አለ። በነገራችን ላይ መኪና ፋብሪካዎች አንድ ሞዴል ለማውጣት በመጀመሪያ ምን ያደርጋሉ? ቅርጽ ነው የሚሰሩት። ቅርጽ ማንኛውም ነገር ቅርጽ ነው የሚሰራው። ያ ሞዴል ይሰራና በዛ ሞዴል ልክ እየተቀረጸ ነው። እግዚአብሔርም ይሄንን ደግሞ የጀመረው እግዚአብሔር ነው፣ ፋብሪካዎች አይደለም። እግዚአብሔር አንድ ቅርጽ አወጣ። ያም ማን ነው? ልጁ ኢየሱስ ክርስቶስ። ከዛ በኋላ ሁሉም ማንን እንዲመስሉ ፈለገ? ቅርጹ ላይ እያተመ አበራሽን፣ በቀለችን፣ አበበን እያተመ ማንን እየመሰሉ እንዲወጡ? ኢየሱስን እየመሰሉ እንዲወጡ እግዚአብሔር ፈለገ ማለት ነው። ስለዚህ አሁን አንዱ ትልቁ ይሄ ማጥሪያው ምንድነው አለ? መከራ ነው አለ። መከራ ምንድነው? ማጥሪያ ነው። ማጥሪያ ይበጠርና መልካሙ ነገር ይወጣል ማለት ነው። ሁለተኛው ፈተና ይላል። መከራ ትዕግስት ደግሞ ፈተናን እንደሚያደርግ እያወቀን ነው አይደል የሚለው? ፈተና የሚለው ቃል ይሄ እንዳልኳችሁ ይሄ ትርጉም ሰወር ያደርገዋል እና ሌሎች ትርጉሞችን ስታነቡ በሌሎች ትርጉሞች ላይ የተፈተነ ባህሪ ማለት ነው። ትዕግስት ምንን ያመጣል? የተፈተነ ባህሪ፣ የነጻ ባህሪ፣ ፍቱን የሆነ እግዚአብሔርን ደስ የሚያሳይ ማለት ነው። ገብታችኋል? ሰውን ሳይሆን ሰውን ላስደስት ሊያናድድ ይችላል። ክርስቶስን እየመሰላችሁ ስትሄዱ ዓለም ሁሉ ደስ ይለዋል ብላችሁ እንዳታስቡ። ወይቺ ውብ የሆነ ባህሪ ያላት ብሎ ያስባሉ ብላችሁ ደም የምታፈላነች ሊሏችሁ ይችላል። ገብታችኋል? በኢየሱስ ተደስቷል ያለ ደስ ብሎታል በኢየሱስ ወንጀለኛ ነው ሲሉት እኮ ነው። ግን ወንጀሉን ተናገሩ ሲባል ግን የለም። የዚህ ዓለም ገዥ እንኳን በሌላ አንዳች ነገር የለውም ካለው ይናገራል። እሱ የተናገረው ቢኖር እግዚአብሔር ልጅ ጊዜያችን ሳይደርስ ልታጠፋን መጣ፣ ቅዱስ የእግዚአብሔር ልጅ ብሎ የተናገረው ከነማዕረጉ ማጉደል አይችልም። አሜን። ያከብረዋል። የናቀው የሰው ልጅ ነው እግዚአብሔር። ምክንያቱም እግዚአብሔር ስለወደደ። ስለዚህ ይሄ ፈተና የተፈተነ ባህሪ የሚያመጣ ማለት ነው፣ ንጹህ ባህሪ። ሶስተኛው እያወቀን ይላል። ቁጥር 4 ላይ ሲናገር ምን ይላል? ትዕግስት ፈተናም ተስፋን እንዲያደርግ እያወቀን ይላል። ይሄ እያወቀን የሚለው ቃል በአእምሮ ሳይሆን በእምነት መረዳትን ያመለክታል። የአእምሮ እውቀት ነው። እግዚአብሔር አምላክ መሆኑን ዓለም ሁሉ ያውቃል። በነገራችን ላይ ዓለም በእግዚአብሔር አምላክነት አብዛኛው ሕዝብ አይጠራጠርም። ነገሩ ጉዱ የሚፈላው ወደ ኢየሱስ ሲመጣ እንጂ ይህንን ዓለም የፈጠረ አምላክ አለ በሚለው ላይ አብዛኛው ሕዝብ። ስለዚህ ይሄ እውቀት የሚለን ጳውሎስ በእምነት የሚገኝ እውቀት ማለት ነው። የሚመጣብኝ መከራ ወይንም ፈተና እኔን ለመጥቀም እንደመጣ በእምነት ካልተረዳው አጉረመርማለሁ፣ እግዚአብሔርንም እንደ ጠላት አለ። ለምን ይሄ በኔ ሆነ እላለሁ። ስለዚህ የራሴ ማምለጫ መንገድ አዘጋጃለሁ። ጎትቶ የሚያወጣኝን ገመድ እገመዳለሁ። በአእምሮዬ እጠቀማለሁ። በአጠቃላይ የራሴን እርምጃ እራመዳለሁ ማለት ነው። ይህንን እውነት ከላይ ያለውን ካልተረዳን መከራ ትዕግስት የተፈተነ ባህሪ እንደሚያደርግ ካልተረዳው በስተቀር በምንም አይነት ይሄንን ፈተና እግዚአብሔር የወሰነውን አልጨርስም። ስለዚህ ቶሎ አቋራጭ መንገድ ሹልክ ሃይዌይ ላይ አይታችኋል። አንዳንድ ቦታዎች ላይ መውጫ አለች። ቶሎ መንገዱ በጣም ግጥም ካለው ልክ እንሄዳለን። ነገር ግን እግዚአብሔር አምላኬ በሕይወቴ የሚመጣውን ነገር ሁሉ እርሱ ያያል፣ ይቆጣጠራል። እርሱ ሳይፈቅድ በሕይወቴ የሚሆን ነገር አንዳች ነገር የለም። ይህም መከራ
እኔን ትዕግስተኛ ለማድረግ የተፈተነ ባህሪ ሊሰጠኝ በመጨረሻ የልጁን መልክ እንድመስልና የክብሩ ወራሽ እንዲያደርገኝ እግዚአብሔር አምላኬ ወዶ ያመጣው ነው ብዬ ይሄንን ከተረዳሁ ካወቅኩኝ እግዚአብሔርን አመሰግናለሁ። አሜን አከብረው። ስለዚህ ጳውሎስ በዚህ ክፍል ላይ እያወቀን የሚለው ይሄ ዕውቀት የአእምሮ ዕውቀት አይደለም። ከማንም ሰው የሚገኝ አይደለም። ነገር ግን በክርስቶስ ኢየሱስ ለተጠሩ የተሰጠ። አሜን። ስለዚህ ይህ ዕውቀት መንፈሳዊ ዕውቀት ነው፣ እምነት ነው። የሚሆነውን ነገር በመንፈሳዊ መረዳት ማለት ነው። አሜን። እግዚአብሔር የተመሰገነ ይሁን። ስለዚህ እንደ ጳውሎስ አባባል መከራው የበረከት በር ስለሆነ አማኝ ሊጠቀምበት የሚገባ እድል ነው ማለት ነው። በአማኝ ሕይወት ውስጥ የሚመጣ መከራ የምን በር ነው? የበረከት ወደ በረከት የመግቢያው በር ስለሆነ ትልቅ ኦፖርቹኒቲ ነው ማለት ነው። ሊጠቀምበት የሚገባ መልካም እድል እግዚአብሔር አምላኬ ሰጠኝ የምንልበት። ይሄን እምላችሁ ምን መሰላችሁ? በእግዚአብሔር ቤት ሆኖ ይሄን እድል ማግኘት ሰው እያጭበረበረም እያምታታም ሲኖር እግዚአብሔር ዝም እጁን አንስቶ ሃሌሉያ እያለ እየመሰገነ እየዘመረ ቢፈልግ እየሰበከ ወጣ ሲል የፈለገውን እያደረገ የሚኖራል። በዛ ሰው ሁሉ የሚያወራው ድል ነው፣ ትንሣኤ ነው። መስቀል የሌለው ሕይወት አለ፣ መስቀል የሌለው ክርስትና አለ። እግዚአብሔር ግን ከዛ ያድናል። ምክንያቱም ድንገት ነው የሚያበቃው፣ ድንገት ነው ፍጻሜው በሙታን መካከል። ስለዚህ እግዚአብሔር ግን ይሄንን በር የከፈተለት ሰው የመከራውን ምን ያድርግ? ደስ ይበለው፣ ይጠቀምበት። እግዚአብሔር ቃል የበረከት መንገድ ነው። ማስተዋል ያለብን በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 19 እስከ 20 እንደተገለጸው በአማኝ ሕይወት ሁለት አይነት መከራዎች ሊመጡ ይችላሉ። በአማኝ ሕይወት ውስጥ ሁለት አይነት መከራዎች ሊመጡ ይችላሉ። ጴጥሮስ እንደገለጸው የመጀመሪያው መከራ ኃጢአትን አድርጎ የሚመጣ መከራ፣ ለኃጢአት ምላሽ የሚመጣ ቅጣት አለ። ይሄ የመጀመሪያው መከራ። ሁለተኛው ደግሞ በጴጥሮስ አገላለጽ ምን አለ? መልካም እያደረጉ በግፍ የሚመጣ መከራ። ጥሩ እያደረጉ እየሰሩ ኢየሱስ ክርስቶስ መጽሐፍ የሚለን ይሄን መልካምን እያደረገ ወንጌልን እየሰበከ ድውያንን እየፈወሰ ዞረ ነው የሚለው። ለዚህ ግን የተመለሰለት ምላሽ ምንድነው? መከራ። ስለዚህ ነው ምሳሌ ለመጽሐፍ። ስለዚህ ጳውሎስ አሁን እያለን ያለው መከራ ክፉ ሰርተን የሚመጣብንን አይደለም። ያንን እንደ መስቀል እንዳታዩት፣ እንዳትሞኙ ወገኖች። ለምን ብዙ ሰዎች በዚህ ሲታለሉ ያለ የኔ መከራዬ መስቀሌ ብዙ ነው የሚሉ አሉ። እነሱ ራሳቸው ታዲያ ሰዎችን ሰማዕት የሚያደርጉ ሰዎች ላይ ብዙ መስቀል የሚያበዙ ሰዎች ሆነው አይቻቸዋለሁ። እያስተዋላችሁ ነው? በሌሎች ላይ ከሚያደርጉት ክፋት የተነሳ የሚመጣባቸውን ምላሽ እንደ መስቀል ያያል። ያ አይደለም መጽሐፍ ቅዱስ ይላል። ነገር ግን መልካም እያደረግን በጽድቅ እየተመላለስ የሚመጣብን መከራ በግፍ የመጣ መከራ ነው። ያንን መከራ ነው ጳውሎስ እየነገረን። ስለዚህ ጳውሎስ የጠቀሰው መከራ አማኝ እንደ ትልቅ ዕድል ሊያየው የሚገባል የሚለው በጽድቅ እየኖረ የሚመጣበትን ነው ማለት ነው። ያዕቆብ በምዕራፍ 1 ከቁጥር 2 እስከ 4 ይህንን ሐሳብ ለየት ባለ አገላለጽ ይገልጸዋል። እንዲህ ይላል፣ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉዋን ትሆኑ ዘንድ ስራውን ይፈጽም ይላል ያዕቆብ። እንደ ያዕቆብ አባባል እምነታችሁን ሊፈትን የሚመጣ መከራ አንድ ነገር ያደርግላችኋል። እምነታችሁ በጽድቅ እየኖራችሁ እያለ እምነታችሁን ሊፈትን የሚመጣ መከራ እንደው እንደ ደራሽ ጎርፍ አልፎ የሚሄድ አይደለም። አንድ ነገር ያደርግላችኋል። አንድ ነገር በሕይወታችሁ ውስጥ የእግዚአብሔር የሆነ መልካም አሻራ አስቀምጦ ይሄዳል።
እግዚአብሔር የተመሰገነ ይሁን። ያ የመንፈስ ፍሬ የሆነውን ትዕግስት ሕይወታችሁ እንዲሆን ያደርጋል። ትዕግስት ያላበሳችሁ ሕይወታችሁ ታጋሽ ሆነ እግዚአብሔርን የሚያስደስት የእግዚአብሔር ባህሪ ከሆነ ውስጥ አንዱን ትዕግስትን በሕይወታችሁ ውስጥ ያስቀምጣል። ስለዚህ ልዩ ልዩ ፈተና ሲመጣባችሁ እንደምን ቁጠሩት? እንደ ደስታ ብቻ ቁጠሩት ይላል። ቻትመችም ማለት ሙሉ ደስታ ምን አይነት ማለት ነው? ሙሉ ደስታና ግማሽ ደስታ ይገባችኋል? ያው መዘርመችም የቋንቋ ሊቅ አይደለም ተንተን አይገባም። ሙሉ ደስታ ግን ሙሉ ደስታ ነው ማለት ይቻላል። ምንም ሀዘን የሌለበት የእግዚአብሔር በረከት ባለጸጋ ታደርጋለች፣ ሀዘንም ከእርሷ ጋር የለም። ስለዚህ ሙሉ ደስታ ማለት የእግዚአብሔር የሆነ ደስታ ማለት ነው። ስለዚህ አማኝ በሚመጣበት መከራው አንድ ድንቅ ነገር ስለሚያደርግለት ምን ይበላው? ደስ ይበለው፣ እግዚአብሔርን ያመስግን። አይገርም? ልብ በሉ፣ እየነገርኳችሁ ያለው የእግዚአብሔርን ቋንቋ ነው፣ የሰው አይደለም። ቤትም ዓለም ብትሄዱ በሰው ታሪክ ውስጥ በመከራ ደስ ይበልህ የሚል አልተጻፈም። በመከራ ደስ ይበላችሁ የት ነው ያለው? በእግዚአብሔር ቃል ነው። አሜን። ምክንያቱም በመከራ ውስጥ እግዚአብሔር ያዘጋጀው በረከት አለ። የእግዚአብሔር የበረከት በር መግቢያው ያለው በመከራ ውስጥ ነው። ስለዚህ አማኝ በተሰጠው ድል ደስ ይበለው በመከራው እያለ ነው ያዕቆብ። ይህም መከራ የተፈተነ ፍጹም ባህሪ እንዲኖራችሁ ያደርጋል ማለት ነው። ከዚህ የተነሳ በሕይወታችን ችግሮች እንዲመጡ እግዚአብሔር ይፈቅዳል ማለት ነው። ሆኖም ልብ በሉ፣ ውጤቱ እግዚአብሔር ያሰበው ይሁን ተቃራኒው ወሳኞቹ ግን እኛ ነን። ልብ በሉ፣ እግዚአብሔር ከመከራ ጋር መውጫውን አዘጋጅቶ ከጸጋው ጋር ከፊት ለፊታችን ያስቀምጣል። ይሁንና የእግዚአብሔር ዓላማ በዚህ መከራ ውስጥ ከመከራ አልፈን የተፈተነ ባህሪ እንዲኖረን ነው። አሜን። ዓላማው ይሄ ነው። ነገር ግን ይሄ ዓላማ ሊፈጸም ሊሆን የሚችለው ተፈታኞቹ በወሰነው ሁኔታ ብቻ ነው። ተፈታኞቹ እኛ በፈቀድነው መንገድ ብቻ ነው። አሜን። እግዚአብሔር ሆይ ፈቃድህ ይሁን ካል የተፈተነ ባህሪ ይኖረናል። ከእግዚአብሔር ጋር ተስማምተን አይሆንም ብለን አቋራጭ መንገድ ከሄድን ተቃራኒ። ስለዚህ በሕይወታችን ውስጥ ትልቁ ወሳኞቹ እኛ ነን። አንድ እግዚአብሔር ሰው ሲናገር የእኔ ጠላት እኔና እኔ ነኝ፣ ማንም አይደለም። ማርቲን ሉተርም ሲናገር ያኔ በተሐድሶ ዘመን የሮማ ካቶሊክ ቤተክርስቲያን እጅግ ብዙ ታስፈራራው ነበር። ግን አንዴ ሲናገር ምን አለ? እኔ ከሮማው ጳጳስ ይልቅ አብዝቼ የምፈራው የገዛ ልቤ ነው። ምክንያቱም የሰው ልብ አይታወቅም። አንድ ቦታ ላይ ሸተት ካለ ይከዳል፣ ሀሳቡ ይለወጣል። አየት። ስለዚህ ወሳኞቹ እኛ ነን። በሕይወታችን ውስጥ የሚሆን የእግዚአብሔር ሀሳብ መፈጸሙ ወይም ተቃራኒ የመሆኑ ኃላፊነት ያለው በእኛ እጅ ላይ። ለምሳሌ በምድረ በዳ ስለነበረው እስራኤል የእግዚአብሔር ቃል በመዝሙር በቅንፍ 78 ላይ ሰፊ ሀሳብ ነው። ቤታቸው አንብቡት፣ ረጅም ነው ምዕራፍ 78 ላይ ጠቅለል ባለ መልኩ ሲናገር አንደኛ እግዚአብሔር ሕዝቡን እስራኤልን ከግብፅ እንዴት እንዳወጣና በምድረ በዳ በድንቅና በተአምራት እንደመራቸው ይገልጻል። አስደናቂ የሆነን የእግዚአብሔርን አመራር እንዴት አድርጎ እንዳወጣቸው፣ ምድረ በዳውን እንዴት አድርጎ እንደመራቸው በዝማሬ መልክ ይቀኘዋል። ሀሳቡ አስደናቂ የሆነ ተአምራቱን ይገልጻል። ሁለተኛ ይህ ተአምራትና ድንቅ ይላል የእግዚአብሔር ዓላማ ልጆቻቸው ተስፋቸውን በእግዚአብሔር እንዲያደርጉ ሊነገር የሚገባው የማይረሳ ነው። ይህ ተአምራት ለአንድ ትውልድ ብቻ ተደርጎ የሚዘጋ አይደለም። ነገር ግን ይህን ነገር ለልጆቻቸው ታዲያ ምክንያቱስ እምነታቸውን በእግዚአብሔር እንዲያደርጉ ተስፋቸውን በእግዚአብሔር ላይ እንዲጥሉ አባቶቻችንን የረዳ እግዚአብሔር እኛን ይረዳል እንዲሉ በእርሱ እንዲታመኑ ይህ ተስፋ ይነገራል። ለዚህ ነው ፋሲካ በየዓመቱ ሲደረግ ለልጆቻችሁ ታሪኩን ተናገሩ። እግዚአብሔር ምን እንዳደረገላችሁ አውሩ። ተአምራቱ አይደበቅ ይላል። ይህን ነገር
ክፍሉም ይሄንን ይተነትናል። የታሪክ ለልጆቻችሁ ይነገር። እግዚአብሔር ከአለት ውስጥ እኮ ውሃ አውጥቷል። አለት ተደብድቦ ድንጋይ ይሸረባል እንጂ እንዴት ውሃ ይወጣል? ከምድረ በዳ እንዴት ይሄ ይሆናል? ከሰማይ መና እንዴት ይሆናል? ማንም አባቶቻችሁ እንኳን ይሄንን አልበሉም። ባህር እንዴት የተፈጥሮ ሕግ ይሻራል? እንዴት ይከፈላል? እግዚአብሔር ግን ከፍሏል። ስለዚህ አስደናቂ ተአምራትን አድርጓል። ቀን በደመና ሌሊት መርቷል። ሕዝቡ የሚያስደንቅ ነው። እግዚአብሔር ከሕዝቡ ፊት ቀድሟል። ጠላት በኋላ ሲመጣ የእግዚአብሔር ክብር ወደ ኋላ ተመልሶ በጠላቶቻቸውና በእነሱ መካከል ቆሟል። እግዚአብሔር ተዋጊ ነው። ከሕዝቡ ፊት እንደሚቀድም አሳይቷል። እግዚአብሔር የተመሰገነ ይሁን። አስደናቂ አምላክ መሆኑን ይሄ ታዲያ ለልጆቻችሁ መነገር አለበት። ለምን? እምነታቸው በእግዚአብሔር ማድረግ አለባቸው። ነገ ጠላት ሲመጣ፣ ችግር ሲመጣ አባቶቼን የረዳ እግዚአብሔር እኔንም ይረዳኛል። ለምን? ይረዳኛል። እንዲሁ በእርሱ እንዲመኩ እግዚአብሔር ትምክህታቸው ነው። ከብረት እቶን ብርቱ ከሆነ ከፈርዖን እጅ ፈልቅቆን ማውጣት የሚችል አምላክ 80 የሚያክል የሚሆኑትን የግብፅን አማልክት ረግጦ አብርዞ የአማልክት አምላክ ተብሎ የወጣ አምላክ አሳይቷል። ስለዚህ ይሄ ደግሞ ለልጆቻችሁ ይነገራል። መነገር አለበት፣ መስማት አለባቸው። ለምን? እምነታቸው በእግዚአብሔር። በአሕዛብ መካከል ነው የሚኖሩት። በሚያስፈራ በጣዖት አምላኪ መካከል ነው የሚኖሩት። ያቺ ምድር የእግዚአብሔር ምድር ነች። ነገር ግን በምድራቸው ዙሪያ ደግሞ ተራሮች በኢየሩሳሌም ዙሪያ እንዳለ እግዚአብሔር በሕዝቡም ዙሪያ አለ። ስለዚህ በሱ መመካተል እንዲለምዱ ታሪኩ ምን ይበል? ይነገር። ይሄንን ነው ክፍሉ የሚናገር። ግን አሳዛኝ ልብ የሚሰራው ነገር ግን ከቁጥር 18 እስከ 22 ያለው ተአምራቱን ያየው ያው ትውልድ ስላደረገው አሳዛኝ ድርጊት ይናገራል። ዓመታት አልተቆጠሩም፣ በቀናት ዕድሜ ውስጥ ያን ሁሉ ነገር አይተው ምን አደረጉ ይላል? ለነፍሳቸው መብልን ይፈልጉ ዘንድ እግዚአብሔርን በልባቸው ፈተኑት። እግዚአብሔርን እንዲህ ብለው አሙት። እግዚአብሔር በምድረ በዳ ማዕድን ያሰናዳ ዘንድ ይችላልን? አለቱም መጣ፣ ውኆችም ወጡ፣ ወንዞችም ጎረፉ። እንጀራን መስጠትስ ይችላልን? ለሕዝቡን ማዕድን ያዘጋጃልን? እግዚአብሔርን ይህን ሰምቶ ተቆጣ። በያዕቆብ ላይ እሳት ነደደ፣ መዓትም በእስራኤል ላይ መጣ። በእግዚአብሔር አላመኑምና በመድኃኒቱም አልተማመኑም። እግዚአብሔርን ምን አሉት? አሙት። ሰው ሰውን ያመን እግዚአብሔር እንደ ሰው ያመን። ይሄ የሴጣን ባህሪ። አቤት የሴጣን ባህሪ እንደሆነ ታውቃላችሁ። ወንድም እህቶቻችንን የምናማ ሰዎች ይሄ ባህሪ የሴጣን ባህሪ ወቁት። ሐሜተኛ ሴጣን። ኢዮብም በእግዚአብሔር ፊት ምንድን ነው ያለው? ከሰሰው አይደለም መጽሐፍ ቅዱስ። ክስ ያለው ሰው ወንጀል መጥቀስ አለበት። ይሄን አድርጓል ማለት አለበት። ኢዮብን ይሄን አድርጓል ብሎታል። አቤት ቅጥሩን ብታፈርስ ታየው ነበር። አቤት ነው። በእግዚአብሔር ፊት ሄዱ ማማት ባህሪው የሰይጣን ባህሪ ሐሜተኛ ነው። ያ የለመደ ወንድም እህቶቻቸው ማማት የለመደ ልብ እግዚአብሔርን አሙት ይላል በልባቸው ውስጥ። አለቱም መታዋ አብጥቷል። አሁን ግን ለኛም እንጀራን በምድረ በዳ ያዘጋጃል። አሙት ይላል። ልብ በሉ ወገኖች። በመጀመሪያ ደረጃ ለተራበ ሰው መብልን መፈለግ ይህ ተገቢ ነው። ይህ እግዚአብሔር የፈጠረ ተፈጥሯችን። እንራባለን፣ እንበላለን፣ መብላትም አለብን። ምግብ ከሌለ ደግሞ ምግብን መፈለግ አለብን። ለዚህም ደግሞ እግዚአብሔር ቃል የዕለት እንጀራችንን ስጠን ለዛሬ ብላችሁ ለምኑ ብሎ ድፍረት ሰጥቶናል። እግዚአብሔርን ለዕለት እንጀራችንን መለመን መብታችን። ማንም ሰው መጠየቅ ይችላል። እግዚአብሔር ሆይ ተቸግሬያለሁ ስጠኝ ማለትም ይችላል። እስራኤልም በምድረ በዳ እግዚአብሔርን ማዕድ መጠየቅ መብታቸው ነው። እየመራቸው ያለው እግዚአብሔር ነው። ከፊታቸው ያለው እግዚአብሔር ነው። በመካከላቸው ክብሩ አለ፣ ያዩታል። ተራበ ማለት መብታቸው። እርግጥ ነው ሳይለምኑትም በፊት እግዚአብሔር ሊሰጣቸው ይችላል።
ኒዳቸውን እንዲሁ አውቆ ይህ ህዝብ አሁን እየተራበ ነውና ብሎ ምግብን መስጠት እግዚአብሔር አይችልም? ይችላል። ደግሞም ያደርጋል። ብዙ ጊዜ እግዚአብሔር ያደርጋል። ሳንለምነው ያደርጋል። አንድ ቀንም ፀሐይ እንድትወጣ ለምነን አናውቅም። ነገር ግን ሁሌ ፀሐይ ሰዓቷን ጠብቃ ትወጣለች። አንድ ቀንም ስለ ክረምት ስለ ጨለማ ጠይቀን ይወጣል። ግን ወቅቶች ሰዓታ ቀንና ሌት በመፈራረቁ አልተጠቀምንም። እስቲ አንድ 3 ቀን ፀሐይ ብቻ ይሁን እስቲ ይሁት እኛም አብረን እንጠወልጋለን። እንቅልፍ ይጠባል፣ ድንዝዝ እንላለን። ብዙ ለውጦች ብዙ ችግሮች ይፈጠራሉ። ነገር ግን ለሰው ልጅ በሚያስፈልገው መጠን ሁሉን እያመዛዘነ የሚያደርግ እግዚአብሔር ታማኝ። ለእነርሱም ይሄንን ማድረግ እግዚአብሔር ይችል ነበር። ነገር ግን እግዚአብሔር የዓላማ አምላክ የሆነው እግዚአብሔር የሚያደርገውን የሚያውቅ እግዚአብሔር በዚህ ችግራቸው በዚህ ረሃባቸው ታምኖ መቀበልን ታግሶ መጠበቅን ሊያስተምራቸው ወዶ ዝም አለ። አያችሁ፣ ዝም አለ። ምን ማለት ነው? ለምን ወደ እኔ ጩኹ እግዚአብሔር አለ። ስለዚህ እርሱን መታመን ታግሶ መጠበቅ ሊያስተምራቸው ህይወታቸውን ሊያሰፋ ከዛ ከባርነት አመለካከት አውጥቶ የልጅነት አመለካከት እንዲኖራቸው ልጆች ሲርባቸው እናታቸውን ወይ አባታቸውን እንደሚጣሩ እንደዛ ሊያደርጋቸው ዝም አለ። እነሱ ግን በተቃራኒው መንገድ ሄዱና እግዚአብሔርን ፈተኑት አሙት ይላል። ፈተኑት አሙት ይላል። አስደናቂው ነገር ያለፈው ተአምራት እምነት ሳይሆን የፈጠረላቸው ሐሜት ሆነ። በፊት ቀድሞ ያደረገላቸው ነገር እምነት ሳይሆን ሐሜትን ፈጠረ። እግዚአብሔርን አሉ ሰዎቹ። አለቱም መጣ፣ ውሆችም ወጡ፣ ወንዞች ጎረፉ። ይህንን አምነዋል፣ ተቀብለዋል። በፍጹም ከአለት ውሃ አላወጣም ብለው አልተከራከሩም። እነዚህ ሰዎች ግን በፍጹም ውሃ ተቆፍሮ ነው ከጉድጓድ የወጣ ወይም የነበረ ውሃ ጋር የመጣ ነው አላሉ። አለቱ ሙሴ በበትሩ ሲመታ አይተዋል። እግዚአብሔር ሲያዝ ሰምተዋል። ኩልል ያለ ውሃ ያን 600,000 እግረኛ ወንድ ብቻ ሴቶች ሲቆጠሩ ከነ ቤተሰቦቻቸው በሚሊዮን የሚቆጠሩትን የሚያጠጣ የተትረፈረፈ ውሃ ሲፈስ አይተዋል። ስለዚህ ይሄንን አይተናል፣ እውነት ነው። ነገር ግን እንጀራ መስጠት ይችላል ነው ጥያቄ። እንጀራ መስጠት ይችላል? በእነርሱ ቀመር እንጀራና ውሃ የተለያዩ ነገሮች ናቸው። ገብታችኋል? የተለያዩ ነገሮች ናቸው። ስለሆነም ውሃ ቢያፈልቅም እንጀራን ግን ሊሰጥ አይችልም። ከየት ያመጣል? ገብታችኋል? ውሃ ሊያፈልቅ ይችላል፣ በቃ ይሄ ሊሆን ይችላል። ግን እንጀራን ግን መስጠት፣ ምክንያቱም እንጀራ ሲተጥቶ ይጋገር ነው፣ ዱቄት የሚቦካ ነው። ታዲያ ማን ሊጋግረው ነው? ገብታችኋል? ከየት ይመጣል? ስለዚህ በፍጹም ያኛው እምነት ለዚህኛው ሊተካ አይችልም። በቃ ያው እንደዚህ ነው ያሉ ሰዎች። በአንደኛ ሳሙኤል ምዕራፍ 18 ጻፉ ይጀምራል። ዳዊት ጎልያድን ለመግጠም እምነት የሆነን ያ ሁሉ ህዝብ የፈራውን ሰው ከንጉሱ ጀምሮ ይሄ ብላቴና ድንገት ደርሶ የሚወራውን ተግዳሮት ሰምቶ ለመግጠም እምነት የሆነለት ነገር በምድረ በዳ ከአንበሳና ከድብ ጋር ስጋጠም ከአንበሳና ከድብ ያዳነኝ አምላኬ ያድነኛል። አሜን። ከዚህ ፍልስጤማዊት ያድነኛል። ወደ ሳኦል እንኳን ፊት ቀርቦ አንተ ብላቴና ነህ፣ ይሄ ሰው ግን ዘመኑን ሙሉ ጦረኛ ነው፣ እንዴት ትችለዋለህ ሲለው ሳኦል የነገረው ይህንን ነው። እኔ ባሪያ አንበሳና ድብ ከመንጋዎቹ መካከል ይዞ ይሄድ ነበር፣ ተከትዬ መታውንም ከአፉ አስጥለዋለሁ። ከአንበሳና ከድብ ያዳነኝ አምላኬ ከዚህም ፍልስጤማዊት ያድነኛል ሲሉ ፈቅጄልሃለሁ፣ ሂድ አለው። በቃ ይሄ ሳኦል በአምን እንኳን የዚህ ልጅ እምነት ቻሌንጅ ነው። ስለዚህ ሂድ በቃ ይሆንልሃል። ልብ በሉ፣ ዳዊት አንበሳና ድብ ሌላ ጎልያድ ሌላ ቢል ኖሮ ያድል ግን እውነት ነው።
በአንበሳና በጎልያድ መካከል ከፍተኛ ልዩነት አለ። ያ በደመ ነፍሱ የሚያስብ እንስሳ ነው። ይሄ ደግሞ አይምሮ ያለው ነው። ይሄ በሁለት እግሩ የሚራመድ ጦርና ጋሻ ጃግሬ 50 ኪሎ ጦር የያዘ ሰው 50 ኪሎ እጅግ ግዙፍ ይሆናል። ስለዚህ ከአንበሳና ከድብ ጋር እንዴት ይገናኛል ቢል ያድል የለም። ነገር ግን ከአንበሳና ከድብ ያዳነ አምላኬ ከዚህም ፍልስጤም አይቻልም። ያድናል ያድናል እግዚአብሔር። ስለዚህ እንዳለው ሆነ እንዳለው ሆነ። እነዚህ ሰዎች ግን ውሃ ሌላ ነው፣ እንጀራ ሌላ ነው። አይገናኝም ያለው ካልተገናኘ አይገናኝም ወገን ይወቅ አይገናኝም ካልክ እንዳፍ። ነገር ግን እግዚአብሔር አምላክ በቃሉ የተናገረው እውነት ትላንት በህይወት ውስጥ ያደረገው ድንቅ ለአንተ አቤኔዘርሽ ከሆነ የነገ ቻሌንጅሽን ትወጣዋለህ። በፊት የቆመውን ጥሰት አልፋለህ። ጨለማው ብርሃን ይሆናል። የሚያግድህ ነገር የለም። እግዚአብሔር የተመሰገነ ይሁን። የሚያወጣው እምነት ይሄ ነው። እግዚአብሔር አምላክ ይሄንን አድርጓል። ትናንት በህይወት ይሄን ተአምራት አድርጓል። ስለዚህ ለነገ ችግር ያልፈራም። ለጌት አማይ ይወጣዋል። ሳሙኤል ያደረገው ይሄን ነው። አቤኔዘር ብሎ መታሰቢያ ድንጋይ አቆመ። የነገ ችግር ሌላ፣ የተነገ ወዲያ ችግር ሌላ ነው። ነገር ግን ለሁሉም መፍትሄው አለ። አሜን። ስለዚህ በትላንት ችግር የረዳህ እግዚአብሔር ለዛሬ መታመኛ ይሁን። አሜን። ያ ነገር ማህተም ይሁንሽ። የትላንት ችግር ሌላ፣ የዛሬ ችግር ሌላ የምትይ ከሆነ ግን መፍትሄ ምክንያቱም ቻሌንጆች የተለያዩ ናቸው። ችግሮች የተለያዩ ናቸው። የሰው ህይወት በሰልፍ የተሞላ ነው። የዛሬ ችግርና የነገ ይለያያል። ነገር ግን አምላኬ ግን ያው ሁሌም ብርቱ ነው። ወይም መስጠት እንጀራን ይሰጣል ብለህ ካል ድንቅ ነው። እስራኤል የተሞኘው እዚህ ላይ ነው። አያችሁ፣ ከአለት ድንጋይ ያወጣ የተፈጥሮን ህግ ሽሮ ድንጋይ የሚተር ውሃ ይሆናል። ብትመጡት ውሃ ያወጣል እንዴ? ድንጋይ ከድንጋይ ውሃን ያመጣ አምላኬ እንጀራን በምድረ በዳ ያዘጋጅልኛል ብሎ ቢያምን ኖሮ በእውነትም የተከበረ ማዕድ ይዘጋጅ። ነገር ግን ሐሜትን ማጉረምረም ውስጥ በመግባቱ ግን እስራኤል እግዚአብሔር ምን አደረገ ይላል? ተቆጣ። ግን ማዕድን ሰጣቸው። ምኞታቸውን ሰጣቸው ይላል። ያሳፍሳፋት እግዚአብሔርን እያበላ እያማ አልተናነቀውም። በላ፣ ጠጣ፣ ጠገበ። መብላቸው በአፋቸው እያለ መቅሰፍት መጣ ይላል። ከመቅሰፍት ጋር በአፋቸው እያለ ሳይውጡት ማለት ነው። አምቶ ወዲያው የመጣለትን ውይ ሰጠን እኮ እያለ ገና ሲበሉ መቅሰፍት መጣ። ድሮ ልጅ እያለሁ አንድ ታሪክ ሰምቼ ይገርመኝ ነበር። በሆነ ወቅት ኢትዮጵያ ውስጥ በተከናወነ ጉዴታ የሆኑ ሰውዬ አንድ ጄኔራል አፋቸው ውስጥ ብር ጉቶ አፋቸው ውስጥ ብር ከቶ ገደላቸው የሚባል ወሬ ሰማሁ። ለምንድን ነው እንዲህ ብር ከቶ ለምን ይገላቸዋል? ገብታችኋል? ከገደለ ለምን አይገድልም? ብር ከቶ ለምን ይገላቸው? ብር በጣም ይወዳሉ ሰው። ስለዚህ አጉርሷቸው አይበሏትም ብሎ ነው የገደላቸው። አያችሁ እንግዲህ ያንስ በትንታ ሞቶ እንደሆነ አላውቅም። አውቆትም ሞቶ እንደሆነ አላውቅም። ነገር ግን ምን አለ እግዚአብሔር መስጠትን እንደሚችል አሳያቸው። ሰጣቸው። መቅሰፍት ከኋላ ተከተለ። ማወራረጃው መቅመጫው ምን ሆነ? መቅሰፍት። እግዚአብሔር ከዚህ ያለ አሜን። እግዚአብሔርን አምተን ከሚመጣ ነገር ቢቀርብን አሜን። በምድረ በዳ ማዕድን አምላክ ያዘጋጃል። ያደረገው ይሄንን ነው። አባቶቻቸው ያልበሉትን የመላእክትን ምግብ ነው ያዘጋጃል። የመላእክትን ማዕድ ነው። ሰው በልቶ የማያውቀውን ነገር ነው። ሰው በልቶ የማያውቀውን ነገር ነው እግዚአብሔር ያዘጋጃል። ያም ደግሞ ለዛ ለምድረ በዳ ለሙቀት ቫራይቲ ይሆናል። ገብታችኋል? የሚያቀልጣቸው የሚያደግማቸው ጉልበታቸውን የሚነሳቸው ግን ብርታት የሚሆን አሜን። የሚጠቅመን ነገር እግዚአብሔር ያዘጋጃል። አሜን። ያንን ቢሉ ኖሮ ግን በምድረ በዳ ክብር ሆነላቸው። ነገር ግን እግዚአብሔርን አምኑት። የሐሜቱን ዋጋ መቅሰፍት ሆነ ይላል። እግዚአብሔር ያድነን ከዚህ። በአንጻሩ ያዕቆብ በምዕራፍ 5 ቁጥር 11 ላይ ስለ ኢዮብ ሲናገር እነሆ በትዕግስት የጸኑትን
ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነው ይላል። ስለዚህ ኢዮብ መታገሱ በእግዚአብሔር ታግሱ፣ ስጋዬን በጥርሴ ይይዛለሁ ማለት መታገሱ አንድ ነገር አደረገለት። ታግሶ መጠበቁ ይላል ጌታ እንደፈጸመለት አይታችኋል ወይም ፈጸመለት። ይሄንን ሌላው ትርጉም ሲናገር ምን ይላል? ጌታን በመጨረሻ ያደረገለትን አይታችኋል። በምን ምክንያት? በመታገስ የመጣበትን መከራ ጸንቶ በመቆም በማሳል ለጊዜው ባይገባው አልገባው። ለምን እንደሆነ አልገባው። በእርሱ ላይ ያን መዓት ያመጣ ማን እንደሆነም አላወቅም። የሰይጣን ሐሜት መሆኑንም አላወቅም። እግዚአብሔር እየተፎካከረበት እንደሆነም አላወቅም። እግዚአብሔር እንደታመነበትም አላወቅም። ነገር ግን ጸንቶ ቆመ። ጸንቶ በመቆሙ ጌታ ያደረገለትን አይታችኋል። ይህ ማለት ያዕቆብ በምዕራፍ 1 ቁጥር 4 ላይ ስለ ትዕግስት ፍሬ የተናገረው ማለት ነው። ጌታ ያደረገለት ስለ ትዕግስት ፍሬ ሲናገር ምን ይላል? ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉዓን ያደርጋችኋል። አያችሁ፣ መከራው ትዕግስትን ያመጣል። የትዕግስቱ ፍሬ ፍጹማንና ሙሉዓን ያደርጋችኋል። በእግዚአብሔር ፊት ሙሉ ይሆናል፣ ያለ ነውር ይሆናል፣ ፍጹም ይሆናል። ፍጹም ማን ነው? ኢየሱስ ነው። አሜን። እሱን ያስመስላል፣ የእሱን መልክ ይሰጣል። በመከራ ውስጥ ታግሶ መጽናት የሚያስገኘው ውጤት ጉድለት የሌለበት ሙላትና ፍጹምነት፣ እንከን የሌለበት። ስለዚህ ያዕቆብ እንደሚለው እንደ ሙሉ ደስታ ቁጠሩት፣ አስደሳች ነገር ነው። እግዚአብሔር የተመሰገነ ይሁን። ኢዮብ በሀብት በእድሜ በቤተሰብ በእጥፍ እንደተባረከ እናውቃለን። በክፍሉ ላይ ተጽፏል። ምዕራፍ 42 ላይ ሄዳችሁ በሀብቱ በእድሜ ከዛ በኋላ እንኳን የኖረው እድሜ 140 ዓመት ነው። ውብ የሆኑ ሴቶች ወንዶች ልጆች ወደ 10 ተሰጥተውታል። በአገሩ እንኳን እንደሱ ልጆች ያሉ ውቦች በሀብቱ እጥፍ እያደረገ ሰጥቶናል እግዚአብሔር። ነገር ግን የእርሱ በረከት ከዚህ እጅግ የበለጠ፣ ይህ የሚታየው ፍጥረታዊ በረከት፣ የማይታየው ግን የከበረው በረከት ከዚህ እጅግ ይበልጣል። ያ የተፈተነ ባህሪ፣ በእግዚአብሔር ፊት ፍጹምነት ያለው ባህሪ። ለዚህ ነው እግዚአብሔር አንድ ጊዜ ባሪያዬ ኢዮብ እንኳን በፊቴ ቢቆም እስከ ማለት ይደርስ። ፍጹም የሆነ ሰው፣ ጠርቶ የወጣ ሰው ነው። በቃ ስለዚህ እጅግ የከበረን ነገር ከሀብቱ ከፍጥረታዊ ነገር የበለጠ ነገር በሕይወት ውስጥ ተከራው የኢዮብ ሀብት ንብረት፣ እርሱ ራሱ ልጆቹም ጊዜውን ጠብቀው ተብቀው አሁን የሉም፣ ምንም አሻራ የላቸው። ነገር ግን ያ መከራ የወለደው የተፈተነ ባህሪ ግን ለዘላለም ክብሩ ነው፣ በእግዚአብሔር መንግስት ውስጥ አለ። ለእኛ ምሳሌያችን ሀብትና ንብረቱ ግመልና ፍየሉ አይደለም። ነገር ግን ምሳሌያችን ያ የተፈተነ ባህሪ ምሳሌ ሆኗል የምንማርበት። ስለዚህ ለአማኝ ትልቁ ነገር እግዚአብሔር በሕይወታችን ውስጥ የፈቀደው መከራ የምናልፍበት ትዕግስትን ያመጣል። ትዕግስትን የተፈተነ ባህሪ ያመጣል። ያ ደግሞ ክብራችን። ስለዚህ በምን አይነት መከራ ውስጥ አላችሁ? በምን አይነት ችግር ውስጥ አላችሁ? የኔ መስቀል የምትሉት ምን አለ? አንድ ጥያቄ ብቻ ጠይቃችሁ፣ ያ መከራችሁ ኃጢአትና አመጽ የወለደው ነው ወይስ በጽድቅ እየኖራችሁ የመጣባችሁ? በጽድቅ እየኖራችሁ ከመጣባችሁ በእግዚአብሔር ቃል እነግራችኋለሁ ያ ክብራችሁ ነው። አሜን። ክብርሽ ነው፣ ክብርህ ነው። ነገ አስደናቂ የሆነን የእግዚአብሔር ሙላት በሕይወትህ እንዲፈጸም በሕይወትሽ እንዲፈጸም ያደርጋል። ስለዚህ ዛሬ ደስ ይበልሽ፣ ደስ ይበልህ። አንገትህን አትድፋ፣ አንገትሽን አትድፊ። ክብሬ ነው። አሜን። ምክንያቱም ከፊትሽ በረከት ይጠብቅሻል፣ ከፊትሽ የከበረ ነገር ይጠብቅሻል፣ ከፊትህ የእግዚአብሔር ሐሳብ ይጠብቃል። ዛሬም ወገኖቼ በእያንዳንዳችን ፊት መከራ ችግር አለ። ውጤቱ ግን ከሁለት አንዱ
ወይ እንደ እስራኤልስ በምድረ በዳ የውርደት ነው ወይ ደግሞ እንደ ኢዮብ የክብር ነው። ግን ይሄ ምርጫው በእኛ እጅ ያለው በጽድቅ የኖርኩ የመጣብኝ ፈተና ለክብር ይሆናል ብሎ በእግዚአብሔር ፊት በጸጋው ለቆመ አማኝ ለክብር ይሆናል። አቋራጭ መንገድ ለሚፈልግ ደግሞ ለእስራኤል ውርደት። ስለዚህ ምርጫው በማይጅ ነው። እያንዳንዳችን ሞትም ህይወትም በፊታችሁ ምርጫው የኛ ነው። ከዚህ የተነሳ እመክራችኋለሁ። ምክራችሁ ከስጋና ደም ጋር አይደለም። ይሄን ነገር ከስጋና ደም ጋር ተማክራችሁ መፍትሄ አታመጡ። ከአእምሮአችሁ ጋር ተማክራችሁ መፍትሄ አታመጡ። ከእግዚአብሔር ቃል ጋር ግን ከተማከራችሁ ከመንፈሱ ጋር ከተማከራችሁ ግን የድሉ መንገድ ይሄ። አሜን። ክብር ይሆንልናል። እግዚአብሔር የተመሰገነ